ስልኬን ከፍቼ ሌሎችን ሳይ እኔን ይበላኛል። ከኔ ጋር የተማሩ ሰዎች ስራ ይዘዋል፣ መኪና ገዝተዋል፣ ቤት ገዝተዋል። እኔ ግን ዩኒቨርሲቲ ጨርሼ እንኳን ስራ አላገኘው። ገራመሳለሁ። ልጄ ተረጋጋ። ምን ሆንክብኝ ልጄ? ንገረኝ። እንዲህ አትበል ልጄ። የሌላ ሰው የመጨረሻ ገጽ አይተ በራስ የመጀመሪያ ገጽ አትፍረድበት። እያንዳንዱ ሰው የራሱ ጊዜ አለው፣ ግን ጊዜው እየሄደ ነው ማማ። ቤቱም ሰዎች ናሆም እዚህና ይህን አበባ ተመልከተው። ዛሬ በጣም ያምራል፣ ግን ይህ ውበት ዛሬ አልተፈጠረ። አንተም አሁን እንደ ስር ነህ። እንደ ስር? እንደ ስር? አዎ፣ ሰዎች የሚያዩት ውጤትህን ብቻ ነው። አንተ ግን የምትገነባውን መሰረት ታውቃለህ። ጋሽ ተስፋዬ እውነቶትን ነው። እኔ ደግሞ ከዚህ በቆሎ አንድ ነገር ተምሬያለሁ። ምንድነው? እሳት ላይ አስቀምጠን ፈጠጥነህ ብስል ብንለው አይበስልም። አንድ ጎኑ ብቻ እንዳይቃጠል እየተገለበጠ ነው። ጊዜ ይፈልጋል። እንደ ህይወት። አዎ፣ ሰውም በአንድ ቀን አይበስል። ልጄ በህይወትህ የምትደርሰው ቦታ ብቻ አይደለም የሚጠበቀው። ወደዚያ ስትሄድ ምን አይነት ሰው እንደሆን ታማኝነት ተጓዝ። ቀኑ ሲደርስ የሰራቸው ሁሉ ፍሬ። ጊዜ እየሄደ ነው። አንተም ከጊዜው ጋር መሄድ አለብህ። ግን መሮጥ ማለት ሌላውን ሰው ለመድረስ መሮጥ አይደለም። የትናንትናውን ራስህን ለመብለጥ መሮጥ ነው። ስለዚህ ልጄ ትዕግስት ማለት ቁጭ ብሎ እድልን መጠበቅ አይደለም። ታዲያ ናሆም አንድ ጥያቄ ልጠይቅህ። ጠይቁኝ አባዬ። ስልክህ መስኮት ነው ወይስ ግድግዳ? እንዴት ማለት ነው? መስኮት ከሆነ ተማርበት፣ ግድግዳ ከሆነ ግን ሰዎች ምን እንደገዙ ከማየት ይልቅ ምን እንደተማሩ ተመልከት። ከጀርባው ያለውን ጥረት አስብ ልጄ። በህይወትህ የምትደርሰው ቦታ ብቻ አይደለም የሚጠበቀው፣ ምን አይነት ሰው እንደሆንክ ነው አስፈላጊው። በትዕግስት ጠብቅ፣ በትጋት ስር። ቀኑ ሲደርነት ተሰራሸው ሁሉ ፍሬ ያፈራል። ምናልባት እኔ ከራሴ ጋር እየተወዳደርኩ መሆን ሲገባኝ ከሌሎች ጋር እወዳደር ነበር። አሁን መረዳት ጀምረሃል። አባዬ እኔ ስኬት ማለት ብዙ ገንዘብ፣ ትልቅ መኪናና ትልቅ ቤት ብቻሎኝ ነበር። እነዚህ ነገሮች መጥፎ አይደሉም፣ ግን የስኬት መለኪያ እነሱ ብቻ አይደሉም። ሰው ብዙ ነገር አባዬ ትልቅ ቤቻ መስሎኝ ነበር። ሰው ብዙ ነገር ሊኖረው ይችላል አይደሉም፣ ራሱን ግን ሊኖረው ይችላል። ሌላው ምንም ሳይኖረው እርብርና ማግኘት። ይሄ ነው ልጄ። አበባ የሚያብበው ስሩ ስለጸና ነው። እና ሰው የሚያብበው ተስፋውን ስላልጣለ ነው። እና በቆሎ የሚበስለው በትዕግስት ስለተጠበሰ ነው። እንግዲህ በቂ ምክር አልተሰጠም። ቡናው እንዳይቀዘቅዝ በፍጥነት እንጠጣ። እሰይ ልጄ፣ አሁን አምጪልን። ዛሬ አንድ ነገር ተረድቻለሁ። ሰው ህይወቱን ለማሳየት ከሌሎች ጋር መወዳደር የለበትም። የራሱን ስር ማጠንከር አለበት። ዛሬ አበባ ባልሆንኩም ስር መሆኔን አልፈራም። አመሰግናለሁ። ከዛሬ ጀምሮ የራሴን እጓዛለሁ። እንግዲያውስ ተስፋ እንጠጣ፣ ለአዲስ ተስፋ። የራስህን ጊዜ አክብር። የራስህ የአበባ ጊዜ ይመጣል።